የምንኖረው በጣም የረቀቀ ዘመን ላይ ነው። በሚቀጥሉት 10-20 ዓመታት በኋላ አርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ ክህሎት በከፍተኛ ሁኔታ የሰው ልጆችን ወደ ላቀ ደረጃ የሚወስድበት ዘመን ውስጥ እንገኛለን። ኤአይ እንግዲህ ብዙ ጥቅሞች አሉት። ኤአይ ጥቅሞቹን ለመዘርዘር በጣም ጊዜ አይበቃም። ብዙ የሳይንቲፊክ አንደርስታንዲንጎቻችን ወይም ደግሞ የእውቀቶቻችን ለምሳሌ በህዋ ላይ ያለን አጠናኖቻችን መሽን ለርኒንግ እና የተለያዩ ኤአይ ኮምፖነንቶች መጠቀም ከጀመርንበት ጊዜ ጀምሮ የህዋ ምርምር ራሱ በከፍተኛ ደረጃ እየላቀ እየሄደ እንገኛለን። በሕክምና በሉ በብዙም ነገር ኤአይ ከፍተኛ ነገርን እየፈጠረ ይገኛል። አሁን ባለንበት ዘመን ግን ጉዳቱም ያን ያህል ነው። ከጉዳቶቹ መካከል መሳሪያ እናሳያቸዋለሁ። እንግዲህ በሚቀጥሉት ዘመናት ውስጥ የሰው ልጅ ከመዋጋት ይልቅ ጦርነቱን የሚያካሄዱት ሮቦቶች ሊሆኑ ይችላሉ። ይሄ ብዙ ሀገሮችን ተዘጋጅተው እየሰሩ የሚገኙበት ነው። ሮቦቶቹ እነኚህ ሂውማኖይድ የሆኑ ሰው መሰል ሮቦቶቹ ታጥቀው ዌል ትሬንድ ተደርገው ኤአይ ፓወርድ የሰው ልጆች ክህሎት ውስጣቸው ኢምቤድድ ተደርጎ እንዲንቀሳቀሱ ይደረጋሉ። እንግዲህ ናቪጌሽን ሲስተሙን በሉት የአቅጣጫ አካሄዳቸው አንድ ነገር አይቶ አካባቢውን መልመድ መቻላቸው በቃ የሳይንስ ፊክሽን ስናያቸው የነበሩ ነገሮች በትክክለኛ ሁኔታ ምድራችን ላይ እየወረዱ ይገኛሉ። የተለያዩ አይነት ድሮን አይነቶችን እናያለን። እነዚህ ድሮኖች እንግዲህ በጣም ትላልቅ የሆኑ መርከቦችን በቢሊዮን ዶላር የሚሰሩ ተዋጊ ጀቶችን በሉ መርከቦችን $1,000 በማይሞላ የተሰሩ ድሮንስ በቀላሉ ማጥፋት ይቻላል። እንግዲህ ድሮን ቴክኖሎጂ በጣም በከፍተኛው ለስለላ በሉት ለተለያዩ ለጦር ሜዳ በሉት እያደገ የሚገኝበት ዘመን ላይ ያለው ነውና የኤአይ አካሄድ ወይም ደግሞ የሰው ልጅ ክህሎት ወይ የሰው ሰራሽ ክህሎት አካሄድ በጣም አስገራሚ ሁኔታ ላይ ያለነውና ለወደፊት እንግዲህ ህይወቶቻችንን ያሻሽላል። እንደገና ደግሞ በዛውኑ መጠን ደግሞ ብዙ ችግሮችን ይዞብን ይመጣል።